እንዲሁም የወረዳችን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ክቡር አቶ ዘመድኩን ግርማ በጋራ ይሆናሉ። እባካችሁ በክብር ሸኙልኝ። በወረዳችን ካሉን ቡድን መሪዎች መካከል በተደረገው ምዘና ሶስተኛ በመውጣት ያጠናቀቀው ከፋይናንስ ጽሕፈት ቤት ቢጫቃ ኃይሉ ወራስ ተመራቂዎቹ የሰርተፍኬትና የ2,000 ብር ተሸላሚ ይሆናል ማለት ነው። ወራስ ተመራቂዎቹ ሁለተኛ በመውጣት ያጠናቀቀው ቡድን መሪ ከሴቶችና ሕፃናት መሐመድ ሀበሻ ወራስ ተመራቂዎቹ የሰርተፍኬትና የ3,000 ብር ተሸላሚ መሐመድ ቶሎ ቶሎ ናለ። እሺ ተወካይ ካለ ከሌለ ወደ አንደኛው የምንሄድ ይሆናል። ካሉን በአጠቃላይ ቡድን መሪዎች መካከል አንደኛ በመውጣት እሺ መሐመድ ወደዚህ መጥቷል። አንደኛ በመውጣት ያጠናቀቀው የሰርተፍኬትና 4,000 ብር ተሸላሚ ከክፍለ ከተማችን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ምክትል ኃላፊ ሰርተፍኬቱን የሚቀበለው ከስራና ክህሎት ጽሕፈት ቤት ካሳሁን ቢፋ ወራስ ተመራቂዎቹ የ2016 የወረዳ 8 ቡድን መሪ በመሆን የሰርተፍኬትና 4,000 ብር ተሸላሚ ሆኗል። ሸላቾቻችንን ከልብ እናመሰግናለን። በክብር ሸኙልን። እያለን ሰዓትን ለመጠቀም ፈጠን እያደረግን ነው። ቀጣዩ የሚሆነው የ2016 የወረዳ 8 ምርጥ ጽሕፈት ቤቶችን እውቅና የምንሰጥበት ሰዓት ላይ ደርሰናል ማለት ነው። ይህን እውቅና የሚሰጡልን የዕለቱ የክብር እንግዳ የክፍለ ከተማችን ዋና ስራ አስፈጻሚ ክቡር አቶ ንጋቱ ዳኛቸው እንዲሁም የወረዳችን ዋና ስራ አስፈጻሚ ክብርት ወይዘሮ ዙልፋ ሸምሱን እባካችሁ በከፍተኛ ክብር ወደዚህ ሸኙልኝ። እሺ ሞራል ያስፈልጋል። ዋና ስራ አስፈጻሚያችንን በድጋሚ እንኳን ደህና መጣችሁ እንበላቸው። የ2016 በጀት ዓመት በፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት በተደረገው ምዘና ምርጥ ሶስተኛ የሰርተፍኬትና ዋንጫ ተሸላሚ ከተማ ውበትና አረንጓዴ ልማት ጽሕፈት ቤት የ2016 በጀት ዓመት ምርጥ ሶስተኛ ደረጃ በመሆን ያጠናቀቀ ጽሕፈት ቤት ነው። ወራስ ቆልን እባካችሁ የከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ ቡድን መሪዎችና ባለሙያዎች እንኳን ደስ አላችሁ። ሞራል አንሳር ሞራል ቆልን በበጀት ዓመቱ በተደረገው ምዘና ሁለተኛ በመውጣት ምርጥ የወረዳችን ሁለተኛ ጽሕፈት ቤት ንግድ ጽሕፈት ቤት የ2016 ወራስ ቆልን እባካችሁ ወራስ ቆልን እንኳን ደስ አላችሁ። የንግድ ጽሕፈት ቤት ኃላፊ ቡድን መሪዎችና ባለሙያዎች እንኳን ደስ አላችሁ። የጋራ ውጤታችሁ ነው። ከልብ እናመሰግናለን። አንደኛ ላይ ደርሰናል። የዓመቱ ምርጥ አንደኛ ጽሕፈት ቤት ኮሚኒኬሽን ጽሕፈት ቤት የ2016 በጀት ዓመት የፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት ባደረገው ምዘና የወረዳችን ምርጥ አንደኛ በመሆን አጠናቋል። እሺ ሽልማታችንን አልጨረስንም። በቅድሚያ እንኳን ደስ አላችሁ ተሸላሚዎች ሞራል ቆልን እባካችሁ።
ልዩ ተሸላሚዎች አሉ። ወረዳው ውጤታማ እንዲሆን በእናት መስሪያ ቤት ጥሩ ውጤት ያስመዘገቡ ሴክተሮችን እውቅና እንሰጣለን። በክፍለ ከተማችን ዋና ስራ አስፈጻሚ የሚሰጥ እውቅና ነው። የሰርተፍኬትና የፕሪንተር ተሸላሚ ይሆናሉ ማለት ነው። የመጀመሪያው ሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ሞራስ ለነባካችሁ በክፍለ ከተማ ደረጃ በእናት መስሪያ ቤት በተደረገው ምዘና አንደኛ በመውጣት ወረዳችንን ያስጠሩ ጽሕፈት ቤት ነው። ከልብ እናመሰግናለን። የፕሪንተርና ሰርተፍኬት ተሸላሚ። ሌላው ቤቶች አስተዳደር ጽሕፈት ቤት ሞራስ ለነባካችሁ በተመሳሳይ ከእናት መስሪያ ቤት ከ11 ወረዳ አንደኛ በመውጣት ያጠናቀቀ ነው። ሶስተኛው በእናት መስሪያ ቤት አንደኛ ወጣው የባህል ኪነ ጥበብና ቱሪዝም ጽሕፈት ቤት ሞራስ ለነባካችሁ ሞራስ ለነባካችሁ። እነዚህ ጽሕፈት ቤቶች በወረዳ ደረጃ ሲሄዱ የፕሪንተር ሽልማት ይሰጣቸዋል ማለት ነው። ሞራል አንሳም። የክፍለ ከተማችን ዋና ስራ አስፈጻሚ እዚህ ድረስ ከጋበዝናቸው አጭር መልእክት ያስተላልፉልናል። እድሉን ለሳቸው ሰጣል። እንደምን ሁላችሁም እንኳን ደስ አላችሁ። እውቅና ያበረታታ እውቅና ከምንም በላይ የበለጠ እንድንተጋ ያደርጋል። እዚህ ያላችሁ የወረዳ 8 አመራሮችና ተሳታፊዎች በተለይ አዲስ መልክ ተደርገውና ሰራተኛው ማነቃቃት ወደ ስራ ለማስገባት ያደረገው ጥረት እናደንቃለን። ከምንም በላይ ሰራተኛው ስራ ውጤት ማበረታቻ እውቅና ምስክርነት ሲሰጠው የበለጠ እንዲሰራ እንድንተጋ ያደርጋል። ዛሬ እውቅና የሰጣችሁ አጠቃላይ እንኳን ደስ አላችሁ ያልኩ ሌሎቻችሁ ለእነሱ እውቅና መስጠት አንዱ ከአንዱ ጋር ተዋወቅ የሚገኝ ስለሆነ ሌሎቻችሁ ተቀራራቢ የህብረተሰብ ደረጃ ላይ በመምጣት ከምንም በላይ የህብረተሰቡን የመልካም አስተዳደር አገልግሎት አሰጣጥ ህብረተሰቡ ዝቅ ብሎ የማገልገል ባህላችን እያዳበረ ሁላችሁም በተመደባችሁበት ሴክተር አንድም ሴክተራችሁን ከብልሹ አሰራር ከሌብነት የማጽዳት ራሳችን የምንሰራው ስራ ሁሉ የጸዳ ህብረተሰቡን የሚያገለግል ቆመን ዝቅ ብለን ህብረተሰቡን ለማገልገል ስለሆነ እዛ ቦታ ላይ የተቀመጥነው። ማንኛውም ባለጉዳይ በተለያየ መንገድ ሊመጣ ይችላል። ጉዳዩ ተቀባይነት ሊኖረው ይችላል። ግን ጉዳዩ ተቀባይነት እንደማይኖረው ችግሩን አስረድተን ወደሚመለከተው አካል እንዲሄድ አድርገን አስረድተን በትህትና መሸኘት ማለት አብዛኞቻችሁ እዚህ ያላችሁ ወጣቶች ናችሁ። የሚገለገሉት አብዛኛው እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን ናቸው። ስለዚህ ዛሬ እነዚህ ብናገለግል ሌላ ቦታ ተገልጋይ የሆነ ስለምንሄድ ሌላ ቦታ ተገልጋይ የሆነ ስንሄድ መልካም አገልግሎት ስናቀርብልን እናደረጉ እኛ መልካም አገልግሎት ሁኔታ ማህበረሰብ እንዲኖረን መኖር የሌለበትም። እንደዚህ አይነትና አሰራሮች እንደዚህ አይነት ስራ ለማበረታታትና የተሻለ አገልግሎት መሰጠትና መሻር ስራውን እንድንታገል እዚህ ያላችሁ 30 ተቋማት ብትኖሩ እኔ ተቋም ውስጥ የመጣ ተገልጋይ በአግባቡ ተስተናግዶ መሄድ አለበት። በእቅዴ መሰረት ውጤታማ መሆን አለብኝ። ከምንም በላይ መጥቼ መንግስት የሰጠኝን የስራ ሰዓት ብቻ ደግሞ ጨምሬ ህብረተሰብ ለማገልገል ዝግጁ ሆናለሁ የሚል ከግል እቅድ ተነስቶ ከተቋሙ እቅድ የተነሳ የክልሉ መዋቅር የየዕለት ስራውን እየሰራ ወደ ቤቱ ከተመለሰ ቤት ሲገባ ይህን እርካታ ያገኛል። ነገር ግን በማይገባ ነት ህብረተሰብን አገልግለን በተሳሳተ ለማይረባ የማይጠቅም ህብረተሰቡ የምናገራታ ከሆነ ለጊዜው የጠቀመን መሰለ ነገር ቤታችንም ሄደን በሌላ መልኩ ደግሞ ተሰጥቶ ለራሳችን ይገኛል። ስለዚህ ምን ጊዜም ፈጻሚዎች፣ አመራሮች ሁላችን ከጀምሮ ስናገለግል ለህብረተሰቡ ዝቅ ብለን በሰማ አገልግሎት ይመስላል እቅዳችን የማሳካት በሴክተራችን የተያዙ ግቦችን እያንዳንዱ ግቦችን እስከ ባለሙያ ድረስ ካስኬድ አድርገን ለምሳሌ ስራ ፈጠራ የስራ ፈጠራ ባይዞ ካሉት ወረዳዎች ሁሉ ወደፊት እየሄደ ካለ ወረዳ ይናገሩና ወዛጋራ የራሳችን ይሆናል። አፌ ላይ ስራ ስለመጣ ነው
ሌሎቹም ይኖራሉ ወደዚህ የመጡ ሴክተሮች። ግን የስራ ዕድል ፈጠራ የዛ ተቋም ስራ ብቻ አይደለም። እዛ ተቋም ውስጥ ያሉ ባለሙያዎች፣ አመራሮች ዋነኛ ስራቸው የሆኑ ነገር ግን የስራ ዕድል ፈጠራ ሁለንተና የሆነ ድጋፍን ይገዛል። የዜጎችን ህይወት መቀየር ስለሆነ የስራ ዕድል ፈጠራ ስኬታማ እንዲሆን በተሰማራንበት ቦታ አመራሮችን፣ ፈጻሚዎችን ውጤታማ እንዲሆን መስራት ይፈልጋል። ሴክተሮች ስራዎችን በማሳለጥ አንድ ጊዜያችን አባራ Lakki jaarsa qilleensa irra si baasa. Akkamatti waraabamnaan immoo kanumaaf. Isa sun baasi yoo barbaadde yuutuubii yoo barbaadde tiktookii yaasa chuu sun qaba. ስለዚህ ሁላችሁም እንደዚህ ተባላችሁ እየኖራችሁ አራያ ሆናችሁ ለክፍለ ከተማችን እንደ ወረዳ ስምንት እንድንል ሁላችሁም እጅ ላይ ተያይዛችሁ ወረዳችሁ ቀይሩ። ዛሬ እዚህ እንድንገኝ ምን የክፍለ ከተማ ፖሊስ ጋር ተማራካሉ ላይ ስንገኝ ሁለታችሁ ከሚት ደስተኞች ነን። መልካም ጊዜ ሆንላችሁ። መልካም ጊዜ ክቡር የክፍለ ከተማችን ዋና ስራ አስፈጻሚ ባካችሁ በክብር ሸኙልን። ከልብ እናመሰግናለን ላስተላለፉልን መልእክት በወረዳ አስተዳደር ስም። ቀጣዩን እውቅና ለመስጠት የወረዳችን አስተባባሪ ኮሚቴዎች ወደዚህ ትመጡልናላችሁ። በታላቅ ክብር ወደዚህ ሸኙልን እባካችሁ። እሺ እንግዲህ ቀደም ሲል እንደተገለጸው ወረዳችን በ2016 በጀት ዓመት በክፍለ ከተማ ደረጃ በተደረገው ምዘና ሶስተኛ በመውጣት የመኪና ተሸላሚ ሆኗል። ለዚህ ውጤት መሳካት ከዚህ በፊት ቀደም ሲል ወረዳውንም ሲያስተባብሩ የነበሩ አካላት ትልቅ ሚና አለበትና እነሱን እውቅና የምንሰጥ ይሆናል ማለት ነው። በቅድሚያ እውቅና የምንሰጠው ለአቶ አበባው ምህረት ይሆናል። እባካችሁ በክብር ሸኙልን። ወረዳችንን በአስተባባሪነት ሲመሩ የነበሩ ብርቅዬ አመራር ናቸው። በፓርቲ ተልኮ ወደ ሌላ ወረዳ ሄደው በሌላ ኃላፊነት እያገለገሉ ያሉ ወጣት አመራር ናቸው። በነበረን ቆይታ በወረዳው አስተዳደር ስም ከልብ እናመሰግናለን። ወረዳችንን ከ3 ዓመት በላይ በዋና ስራ አስፈጻሚነት ሲያገለግሉ የነበሩ ክቡር አቶ ቃሲም ስሩ ወራቶልን እባካችሁ። የቀድሞ የወረዳችን ዋና ስራ አስፈጻሚ በፓርቲ ተልዕኮ አሁን የወረዳ ስም ዋና ስራ አስፈጻሚ ሆነው እያገለገሉ የሚገኙ ናቸው። እሺ ክብርት ወይዘሮ አስናቁ ግዛው በመካከላችን ስላልተገኘች ነው። ለእሷም እውቅና ተዘጋጅቷል። ሆራስቶልን እባካችሁ። ወረዳችን ውጤታማ እንዲሆን ትልቅ አስተዋጽኦ ከሚያበረክቱ አመራሮች መካከል የክፍለ ከተማ ደጋፊ አመራሮች ናቸው። የእኛ ደጋፊ አመራሮች ደግሞ እውነት ለመናገር ይለያሉ። በተግባር ወርደው የሚደግፉ ናቸው። ክብርት ወይዘሪት ቤተልሔም ትዳሩ ሆራስቶልን እባካችሁ። ክቡር ኢንጂነር ታደለ ቦጋለ በሌላ ስራ ምክንያት ዛሬ በመካከላችን አልተገኙም እንጂ ትልቅ አስተዋጽኦ አበርክተውልናል። ከልብ እናመሰግናለን። ባይኖሩም እባካችሁ ሞራል ስጧቸው።
እሺ ወረዳችን ውጤታማ እንዲሆን የወረዳችን ድምር ውጤት የክፍለ ከተማ ውጤት ነውና ክፍለ ከተማውን በማስተባበር ወረዳውን ድጋፍ በማድረግ ትልቅ አስተዋጽኦ ያበረከቱት የክፍለ ከተማችን ዋና ስራ አስፈጻሚ እባካችሁ ወደዚህ ይሸኙልን። ክቡር አቶ ንጋቱ ዳኛቸው ወራስቶልን እባካችሁ ወራስቶልን እባካችሁ። በነገራችን ላይ የክፍለ ከተማው አስተዳደር ለወረዳችን ትልቅ ድጋፍ እያደረገን ያለው ሞራል ስጦልን። የክፍለ ከተማችን የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትል ኃላፊና ፖለቲካ ዘርፍ ኃላፊ ክቡር አቶ አለማየሁ ፍቃዱ ወረዳችን ውጤታማ እንዲሆን የራሳቸውን ተፈራጭ በማድረግ ትልቅ ድጋፍ አድርገውልናል። ከልብ ከልብ እናመሰግናለን። እሺ ሌሎችም የክፍለ ከተማችን አስተባባሪዎች በስራ ምክንያት አልተገኙም እንጂ ለእነሱም እውቅና አዘጋጅተናል። ባይመጡም እስቲ ሞራል ስጦልን በዋና ስራ አስፈጻሚ በኩል ይደርስልናል። አመራሮቻችንን አመስግኑልንና በክብር ሸኙልን። ከልብ እናመሰግናለን። እሺ በዚህ እውቅና ፕሮግራም ላይ እውቅና እያገኛችሁ ከባለሙያ ጀምሮ እስከ ጽሕፈት ቤት ያላችሁ ለሁላችሁ እንኳን ደስ አላችሁ። እስቲ ሞራል ስጦልን። የእውቅና ፕሮግራም ዋና ዓላማው የሰራን ማበረታታት፣ ወደኋላ የቀረን ደግሞ ወደፊት እንዲመጣ ማነሳሳት ነውና ይህ ፕሮግራም ላዘጋጀልን የወረዳ 8 አስተዳደርና ፐብሊክ ሰርቪስና የሰው ሀብት ልማት ጽሕፈት ቤት እባካችሁ በድጋሚ ሞራል ስጦልን። የክፍለ ከተማችን ደጋፊ አመራሮች እንዲሁም ዋና አመራሮች ጥሪያችንን አክብረው በመካከላችን ስለተገኙ በድጋሚ ሞራል ስጦልን። ወደ ምሳ ፕሮግራም ነው የምንሄደው። ክብርት ዋና ስራ አስፈጻሚያችን የዕለቱን የክብር እንግዶች ይዘው ወደ መስተንግዶ ቦታ ሄዱልናል። ሁላችንም የመስተንግዶ ኮሚቴ በሚያዘን መልኩ የምንስተናገድ ይሆናል።